እኔ በጣም ያሳዝኑኝ ነብዩ ሰለላሁ ዐለይሂ ወሰለም የማትቀበሉኝ ከሆነ ይህንን ወሬ እንደብቁልኝ አሏቸው። በቃ አትንገሩብኝ፣ ለቁረይሾች አታደርሱ። ከዛ አልፈው ከማድረስ አልፈው ይሄ ማድረስማ ተው እንደው ሚስጥር አድርጎ መጠበቅ ምናምን ተው። ሱፋሃዎቻቸውን ሞኞች ቄሎቻቸውን እብዶቻቸውን ልጆቻቸውን ሕፃናትን ልከው ነብዩ ሰለላሁ ዐለይሂ ወሰለም እና በዛ መሰበር ውስጥ ወደ አላህ የነበራቸው መጠጋት ከዛ ኢላ ምን ተኪሉኒ አሉት። ኧረ እኔማ ወደ አንተ ነው ወደ እኔ ነው የማስጠጋህ እኮ ነው። ኢላ ምን ተኪሉኒ ለማን ነው የምትወኝ? ለማን ነው የምትወኝ ጌታዬ? ለዐዱዊን የተጀሀሙኒ ጥቃት ለሚፈጽምብኝ ጠላት አሳልፈህ ትሰጠኛለህ። በቃ በሱ ቁጥጥር ስር ለምሆንበት ባሪያህ ነው የምትወኝ እኮ ነው። ከዛ ምን አሉት አላህ ኢለም የኩን ቢከ ገደቡን ዐለየ ፈላ ኡባሊ ከእኔማ ጠልተኸኝ ካልሆነ ግድ የለኝም ምንም ቢደርስ ጠልተኸኝ ብቻ እንዳይሆን ይህ ሁሉ ስቃይ ይህ ሁሉ መከራ ማየው በቃ ስለ ጠላኸኝ ካልሆነ ችግር የለብኝም እቋቋመዋለሁ እኮ ነው አይደል?